መሰረት መብራቴን አላቃት ውሃ ሽቅብ ላይ ወጣ አላየንም ባካችሁ እቺ ምንድናት ኩስ እቺ wasn't recording this whole time. What does that even mean? I didn't click record. Oh my god. ሰላም እንዴት ናችሁ? ሳምሪ ነኝ። ዛሬ እንደምታዩት ለየት ያለ ባክግራውንድ ላይ ለየት ያለ ቦታ ላይ በዛ ላይ ደግሞ እንግዳ ይዤላችሁ መጥቻለሁ። እስቲ ራስን አስተዋውቅ። What's up? It's your boy OG Manny, man. OG Manny. Baralo. But all social media like follow aduguኝ. You know what I'm saying? YouTube, TikTok, Instagram. OG Manny. So I'm going to tell you guys what we're going to do today. So you know how growing up Ethiopia ውስጥ ስናድግ የምናረግ or in general ኢትዮጵያ ውስጥ የምናረጋቸው ነው ያሉ ነገሮች እዚህ አሜሪካ ውስጥ or ሌላ ከኢትዮጵያ ውጭ የሌሉ ነገሮችን እጠይቀዋለሁኝ። So የሚሆነው I'll give him explanation explain አደርግለታለሁኝ ከሱ ተነስቶ ግምት ይገምታል ማለት ነው። So ምን ሊሆን እንደሚችል So የተለያዩ ካቴጎሪዎች አሉኝ 5 ጥያቄዎች አሉኝ ለእያንዳንዱ። Okay. So ስንት ካቴጎሪ ያለው? I have games, I have food, Okay. I have TV shows, I have books. Like Let's do it. that's what I have. So የትኛው መጀመር ትችላለህ? So ከጌሙ ጠይቄ ብዙ ሮን ካገኘህ ቅጣት አለህ ማለት ነው። በየ ካቴጎሪው? No, that's not fair. That's how I do it. በየ ካቴጎሪ ነው ቅጣት ያለኝ? No, like አሁን ለምሳሌ 5 ነው አይደለ? ከአምስቱ 3ቱን ከተሳሳት ቅጣት አለ። All right, cool. እሺ ከምንድን ነው መጀመር የምፈልገው? ከጌም እንጀምራለን። እሺ የመጀመሪያው ጥያቄ የሚሆነው በጠጠር ሴቶች የሚጫወቱት ጨዋታ ምንድነው? በጠጠር ሴቶች የሚጫወቱት ጨዋታ ገበጣ አይደለም ማለት I said ሴቶች ብቻ የሚጫወቱት like for the most part ሴቶች ብቻ ነው የሚጫወቱት። እኔ ሴቶኛ አላቅም እንዴት ነው የማውቀው ሴቶች የሚጫወቱት ጌም እንዴ? ይሄ ፌር አይደለም ጋይስ። ታውቀዋለህ? እኔ አውቀዋለሁ። በጠጠር ነው የሚጫወቱት በእጃቸው እንደዚህ ወደ ላይ እየወረወሩ ምንድነው የሚባለው? እንደዚህ ተወረውሪን እዚህ ጋር እንደዚህ አንድ ታረጊና ከዛ በኋላ እንደዚህ ተወረውሪና ከያሽ በኋላ እንደዚህ ከዛ እንደዚህ አድርገሽ ትይዣለሽ። እሺ ስሙ ምንድነው? I don't know. ምንድነው? ቅልብልቦሽ። damn. እሱን አታውቅም? damn. ቅልብልቦሽ አታውቅም? ይሄን እኮ ማወቅ ነበረብኝ። ሂንት መጠየቅ ነበረብኝ። how many hints do I get? አንድ ሂንት ነው የሰጠኸኝ፣ አንድ ሂንት ነው የምሰጠህ ለሁሉም። No, that's not fair. like ለእያንዳንዱ አልሰጠኝ። ያ ለእያንዳንዱ እኔ ላንቺ ሰጠውሽ እኔ ጌም ላይ ለእያንዳንዱ ነው የሰጠውሽ። That's a lie. That's not a lie. It's not fair, but whatever. እሺ ቅልብልቦሽ። damn guys. ይሄኛው ደግሞ ሌላ የሴቶች ጨዋታ ነው። በገመድ ነው የምንጫወተው። እንዴ ገመድ ላይ ነው ሰው ሁለት ሰዎች ይዘውት አንድ ሰው ወደ ውስጥ እየዘለለ እየወጣ እየተበለቀጠ እየተዘጋ የሚጫወቱት ጨዋታ ነው። hopscotch. አይ እሱን አላውቀውም። ምንድነው እሱ? hopscotch. That's hopscotch. No, በትክክለኛ ስሙን ጥራው። hopscotch. እኔ በእንግሊዘኛ እናውቀውም። ኢትዮጵያ እንደምንለው ነው ማለት ያለብህ። ገመድ እንጫወት ነው የሚባለው። በቃ ገመድ እንጫወት አይደለም። ስም አለው። በኤስ ነው የሚጀምረው or ደግሞ በአማርኛ ደግሞ ሱ። ይሄው ሂንት ሰጠው። ሱ guys ገመድ አይደለም everybody ገመድ እንጫወት። በቃ ገመድ ዝላይ እንጫወት። ገመድ ዝላይ እንጫወት ሌላ ነገር ነው። ገመድ ዝላይ እንደዚህ ያደረክ የሚጫወትበት ነው። hopscotch በእንግሊዘኛ ብየዋለሁ። አላልከውም? hopscotch ስህተት ኤክስ። okay ምንድነው ስሙ? ሱዚ bro እስኪ ቆይ guys YouTube ላይ ኮሜንት አድርጉ። እናንተ ሱዚ ትሉታላችሁ ይሄን ጨዋታ? ሱዚ የሚለው ሰው አለ? ሁሉም ሰው ሱዚ ነው የሚለው። no way. I'm so serious. Are you serious? yeah ሁለት ሰው እንደዚህ ገመድ ይዞልህ እየዘለልክ እየተበለቀጥ ካልኩኝ ሁላ ወርድ ተጠቀምኩልህ። I've never even like heard of it, but all right, go on. እሺ ሶስተኛው ደግሞ ቀላል ነው። ይሄኛውን ባንዴ ታውቀዋለህ። በጠጠር የምንጫወተው ጨዋታ ነው። ገበጣ። ይሄን ኦልሬዲ ያውቀዋል።
Yes sir. ገበጣ. High five ለዚህኛው. You know, right now we're getting there, so I got 1 out of 3. Let's go. ይሄኛው ጨዋታ ደግሞ መሬት ላይ ተሰምሮ የምንጫወተው ጨዋታ ነው። መሬት ላይ ተሰምሮ ማለት መሬት ላይ በቾክ እና ሰምርና ወይ ደግሞ በእንጨት ጭቃ ላይ ከሆነ እንደዚህ አስምረን እየተዘለለ የምንጫወተው ጨዋታ ነው። ላይክ ወንድም ሴትም ይጫወተዋል growing up። ምንድነው? ዝልብልቦሽ። ዝልብልቦሽ እንግዲህ ቅልብልቦሽን ከተሳሳትኩኝ ዝልብልቦሽ ሆነ አለበት። No, that's so funny. Let me give you a hint. But what is it? It's based on That's the hopscotch. weekdays. No. በዊክ ቀናቶች የተመሰለ ስም ነው። ከዚህ በላይ ሂንት ልሰጠው አልችልም። በዊኮች በአማርኛ ሳምንታዊ ዘላይ Guys, የተቀጣ ነው። it's been 17 years. It's been 18 years በእናታችሁ እንዴ at least እስኪ ቆይ ይሆነ Are you nervous? Yes, It's okay. like damn. Relax, it's okay. ይሆነ ሂንት ስጭኝ ሂንትን ሰጠው እኮ no like ሌላ የሚሻል ቀለል የሚያደርግልኝ ነገር በጣም ከዚህ በላይ መልሱን ነገርኩ ማለት ነው። ላይክ አንድ ሰው እንደዚህ እየወረወረ ከአንዱ ቤት ወደ አንዱ ቤት እየዘለለ የሚጫወቱት ጨዋታ ነው። አላውቀውም በቃ ሂጂ ሰኞ ማክሰኞ ይባላል። damn X already 3 ሆነሃል። አመን አምስተኛው መጠየቁ ትርጉም የለውም። ልስቲል ጠይቀህ yeah oh my god, this makes me so happy. ሰኞ ማክሰኞ ቢምቢ ለቢምቢ የሚለው መስሎኝ ነበር። እሱ ዘፈን ነው ጌም ነው። እሺ ይሄኛው ጨዋታ ደግሞ ሰዎች ተቀምጠው እንደ ልጆች ህፃናቶች ተቀምጠው ዙሪያውን አንዷ እየዞረች ከጀርባው አየውሽ ምን አየውሽ አይደለም that's the name አይደለም አረ ነው አይደለም ዳ እውነቴን ነው አየውሽ አይደለም እናንተ ምን እንደምል ገብታችኋል አይደለ? እንደዚህ ሰርክል አድርገው ልጆች ተቀምጠው ከዛ እንደዚህ ትነካና ቁጭ ከኋላ የሆነ ነገር ከኋላ ቁጭ ታደርግባቸውና ትወጣለህ ትቀመጫለሽ ሼክ ያደርጉና እነሱ ከሆኑ ማን እንደሆነ ትገምቻለሽ። ያ ሶ ምንድነው የጨዋታው ስም? አየውሽ ስህተት Are you sure? አየውሽ ተዳርሰህበታል ግን እስና አየውሽ አይደለም። እንገረህ ቆይ ሂንት ስጭኝ አይ ችግሩ ምን እንደሆነ ልንገርሽ ዲስክሪፕሽንሽ በጣም ጥሩ አይደለም። what ለዛ ነው ይሄ አይቆጠርም። ከዚህ በላይ እንዴ ነው ዲስክሪፕሽን መስጠት ያለብኝ? ላይክ ሌላ የሚያውቀው ሰው ባንዴ ነው የሚገምተው ባይለው። ኦኬ እሺ ምንድነው? እሺ አሁን በመሐረብ ነው የምትጫወተው። መሐረቤን ያያችሁ አላየንም ባካችሁ። እቺ ምንድናት? ኩስኩስ እቺ ምንድናት? ኩስኩስ ከዛ ምንድነው? አይጦቹ ይምነካከራሉ ድመቶቹ እንብላ ይላሉ። I remember this is like nostalgia for real. Oh my god bro. You see look መሐረብ ስትል አስታውስኩት. This is crazy bro. This is like memories for real. I did pretty good. አንድ ነው መለስከው። አረ ይሄኛው ይቆጠርልኛል። መሐረብ ብዬ እንደ እና ሸኖ ብዬሻለ እና አንቺ ሸኖ ለጋ ነው የገመትሽው? ነው ያልከኝ። and number 1 ደግሞ አይቆጠርም። ዲስክሪፕሽንሽ በጣም ሆርብል ነበረ። so ይሄ አልቀጣም። ይሄን አልቀጣም። እውነት ሁሉም ይለቅና ከዛ figure out እናደርጋለን። yeah you have food, TV show and books. TV show እንደማልገምተው አውቃለሁ። እኔ TV show መመለከት ሰው አልነበርኩም። it's not a TV show TV የህፃናት ነገር ነው እኮ እኔ ቲቪ አላየሁም። እኔ ውጪ ነው ስጫወት ነው ያደኩት። ይሁንልሽ ግን በቲቪ እንጨርሰው የኛውን በቃ ቶሎ ልቀጣና ከዛ በኋላ we'll go because I never watched TV. So do you want to do I only have 3 questions for TV shows. Let's do it. እሺ በጣም ታዋቂ ሰዎች ናቸው። እሳቸው ማለት ነው አንቱ ላቸዋለሁ ከስልክ ሰው ስለሆኑ አባባሁ ሰላም ልጆች የዛሬ አበባዎች የነገ ፍሬዎች። አባባ ምንድን ነበር የሚባሉት? damn man አባባን አግኝተዋል almost there
በምንድን ነው የሚጀምረው? ሂንት አባባት Damn, bro. This one I should have. አሁን ስማቸውን ልግለጽልህ ደግሞ ምን ብለን እንድገምት? Give me more description, better descriptions. You already know who they are. Who are they? I know who they are. ስማቸውን ነው የጠፋ። ስማቸውን እኮ አሁን ስማቸውን ለመግለጽ ደግሞ when somebody have hope. አባባ ተስፋዬ. Let's go. We getting there. No, check no. Because if we were playing heads up, you have to describe በቃ በሁሉ መንገድ ያክል እንድገምት እኮ ነው የምፈልገው እንጂ እንዳልገምት አይደለም. The goal is to help me guess. ይሁንልህ። ሁለተኛው እሺ. Okay. ቅዳሜ ማታ የሚታይ በጣም ታዋቂ የሆነ ሾው ነው። በቃ አለቀ። I definitely need more. መሰረት መብራቴ ትሰራበታለች። መሰረት መብራቴ ያልሽኝና ማቃስ መስሎሽ ነው? ይሄን እንዳታስገባ። ይሄ መሰረት ተስፋዬን አላቃተም መሰረት መብራቴን አላቃተም ካልክ ካንስል ነው የሚያደርጉህ። መሰረት መብራቴን አላቃተም they're going to cancel you. let them cancel me. እንዴ ካላወቋትም ነው። እንዴት አተቃተም? እንዴ እኔ ቲቪ ያየሁ አይደለም ያደኩት። እኔ ኳስ እየተጫወትኩኝ በታሪክ አታውቀውም። ቤተክርስቲያን እየገነባሁ ኮሜንት አድርጉ። ምክንያቱም ብዙ ሰው ያውቃል መሰረት መብራቴ እና ያንን ሾው ካልኩኝ ሁሉም ሰው ያውቀዋል። እኔ አላውቀውም። I need another hint. ከዚህ በላይ hint መስጠት I don't even know how to give you a hint. የህግ ሙቪ ነው. You don't know. Trust me. Okay, I don't know. ምንድን ነው የሚባለው? ገመና. Yeah, አይቆጠርም። blank ተው እንዳለ አይቆጠርም። እንዴ ማላውቀውን ነገር በጭራሽ። እሺ ይሄኛው ደግሞ ኩኪንግ ሾው ነው። ሴት ናት። ማን ትባላለች? የቅርብ ጊዜ ናት፣ ሩቅ እንኳን አይደለም. like maybe like 10 years ago. Cooking with Kaya ነች? Bro, okay, who is he? Hint ስጭኝ. No, you're good. በቃ ሴት ናት። ምግብ ትሰራለች፣ የሚያስቆረጥ ምግቦች ትሰራለች። I don't know. ኢቢኤስ ላይ ሾው አላት። አሁን ስለ ኢቢኤስ ብትኝ በሶስት ሌተር የሚጀምር ቲቪ ሾው ቲቪ ቻናል እና ኢቢኤስ ምናምን እንድገምት ብታረጊ ነው እንጂ የሆነች ሴትዮ ዶሮ ሰራችና ኖ በጣም ፌመስ like ብዙ ጊዜ የኩኪንግ ሾው ከተባለ እሷ ናት። I don't know her. ጆርዳና ትባላለች። ጆርዳና ኪችን ሾው ነው። ጆርዳና something show. Jordana, it's good to meet you. You need to find her. ኩክ የማድረግ ሀሳብ የለኝም በጭራሽ። እሺ አሁን ደግሞ ወደ ምግብ እንገባለን። That's exciting, huh? Let's do it. Hold on. I was waiting for it. I was expecting it. እሺ በውሃ Oh my god. በውሃ ተበጥብጦ የምንጠጣ ስታር ምን? ስታር በቃ እዛ ጋር አለቀ። እዛ ጋር ተደመደመ። እዛ ጋር አለቀ። ስህተት ማለት ስታር የሚባል ነገር ነው ያላቀ። አሁን አስተዋወቅኩሽ። ስታር ነው። ቼክ ማለት ኮሜንቴሽን ካነቢና seriously stop like I'm so serious. ስታር የሚባል ነገር የለም ማለት ምንድነው ስታር? እንዴ ውሃ ውስጥ አርገሽ የምትበጠብጪው። እሺ ምንድነው ስሙ? ስታር. What do you know it as? Jolly juice? Yeah. ጆሊ ጁስ ነው። ሁሉም ሰው ጆሊ ጁስ እንደሚያውቀው። ኧረ በእናትሽ ኤክስ እኛ ሰፈር በጆሊ ጁስ አይታወቅም። እኛ ሰፈር አጅብ አካባቢ ከመጣሽ ስታር ነው የሚባለው። ሁሉም ሰው ጆሊ ጁስ ነው የሚለው። እኛ ጋር ስታር ጆሊ ጁስ የሚባል ነገር ሰምቻለሁ። እዚህ ጋር ጆሊ ጁስ የሚል ሰውና እዚህ ጋር ደግሞ ስታር የሚል ሰው። እኔ ስታርን ሰምቼው አላውቅም ያለ ዛሬ። Are you kidding me? ስንት ቀበሌ ብትርቂ ነው አሁን ጆሊ ጁስ የሚለውን? አንተ ቀበሌ 1 ነው የምትኖረው፣ እኔ ቀበሌ 3 ነው የምኖረው። ሜቢ እሱን አልችግሩ። እናንተ ሰፈር ጆሊ ጁስ፣ እኛ ሰፈር እውነቴን ነው የምልሽ፣ እኛ ሰፈር ስታር ነው የምንለው። ኢንተርናሽናሊ like ኢትዮጵያ ውስጥ comment below. well not international ግን ኢትዮጵያ ውስጥ በሙሉ ጆሊ ጁስ ነው የሚባለው። Yeah, we call it star. So you can comment. Excellent. Anyways. No. ይሄኛውን ፌር አይደለም። ይሄን let's decide after comments. ሰዎች
አውጥኝ ከዚህ ነገር because this is Okay, whatever. okay. Go ahead. ይሁንልሽ ኤክስ አድርጊው ደስ ይበልሽ እሺ እጅ ላይ የሚለጠፍ ያለው ማስቲካ ምን ይባላል እጅ ላይ የሚለጠፍ ያለው ማስቲካ ምን ይባላል በይ ኤክስ አድርገሽ ቶሎ ኤክስ አድርጊና ንገሪኝ ፉትቦል ማስቲካ ፉትቦል ማስቲካ አታውቀው ሰምቼ አላውቅም ያሳዝናል በጣም እሺ ሎሚ ውስጥ ከተን የምንበላው ከረሜላ ምን ይባላል ሎሚ ውስጥ ከተን የምንበላው ከረሜላ ሎሚ ውስጥ እንከታትና አሁን ራሱ አማረኝ አምናሪ ወንኪ አመሰንጁ ቪዲዮ ቤት ስጋው እየበላው ምንድነው አለዚህ ማገር አይዚ ማገር የለም ያ ዝም ብለ ከረሜላ ትከትበታለህ ግን እዛ 15 ሳንቲም ይሸጥ ነበር 10 ከ5 ሳንቲም ጀምሮ እኔ 25 ሳንቲም እስከሚሆን ድረስ ኢትዮጵያ ነበርኩኝ what is it አታውቀውም ጠጠር ከረሜላ ይባላል ጠጠር ከረሜላ ወይ ጉድ ጋይስ አበሽነቴ የት ሄዶ ነው እንደዚህ ይሄን ሁሉ ነገር አንድ ነገር ኮሬክት አላገኘውም በፉድ አይል ያለው ነገር ምግብ እንኳን ታውቃለህ ብዬ ነበር oh my god እሺ ቅድም ጠየቀኝ ግን በጣም ታዋቂው ሻይ ምንድን ነበረ ኢትዮጵያ አዲስ ሻይ አይደለም ጥቁር አንበሳ አይደለም ግን ደርሰህበታል ጥቁር ሻይ አይደለም ካንበሳው ጋር የተያዘ ቆያጁ ካንበሳው ጋር የተያዘ ሻይ አንበሳ ሻይ በእንግሊዝኛ ላየን ሻይ ላየን ቲ አሁን ይሄ እንዲህ ማንቆርቶን ጎትቼ ነው ይሄንን ራይት ያስደረገ ይሄ በግድ ነው እኔ ማቀው ቅመም ሻይ እኔ ማቀው ለውዝ ሻይ ዝንጅብል ሻይ ወይ ጉድ ኦኬ እሺ በጣም ታዋቂ የለስላሳ መጠጥ ኢትዮጵያ ውስጥ ምን ነበር ፋንታ ሌላኛው ኮካ በጣም ታዋቂ ነው እንዴ ፋንታ ነው እንዲሁም ልንገርህ ኦኬ አክቹሊ ቀለል አድርገው ሰው ሲታመም ብዙ ጊዜ ሰው ለስላሳ ይዞ ከሄደ ያንን ይዞ ነው የሚሄደው ኦሬንጅ ፋንታ አይደለም ስም አለው ሌላ ለስላሳ ያ እዚህ ሀገር ብዙ አናገኘውም because የኢትዮጵያ ስም አለው ስለዚህ አሁን ፋንታ ኮካ ምናምን እዚህ ይገኛል ስፕራይት ምናምን ያኛው ግን ኢትዮጵያ ነው የሚገኘው ምንድን ነበር ስሙ ሽዌፕስ አማርኛ ስም ነው ለስላሳ አንተ አታቃጥለኝ ለስላሳ ያልኩ እና ምን ይሆን በሚ ነው የሚጀምረው እሺ ይሄን ካላወቀ ነው ኤክስ አድርጎ ሚሞ ሚጣ ሚሪንዳ ፋንታና ሚሪንዳ ያው ነው ዝም ብለህ ተሳስቻለሁ አልተሳሳትኩም ፋንታና ሚሪንዳ ተመሳሳይ አይደለም ያው ነው እዚህ ሀገር ፋንታን እንጠጣለን እዛ ሚሪንዳ እንጠጣለን እኮ ሚሪንዳን የጠየቅኩት አለ እኮ ይሄ ትክክል ነኝ አስተካኪ እሺ ያው መጨረሻ ላይ ስላገኘ ቀልድ ቢሞከረች እኮ ኧረ ጉድ ሁለት ታዋቂ ማስቲኮች ምንድናቸው ፖፖቲና ባናና actually ሁለቱንም ራይት ሰጣለሁ let's go I think አለቀ የምግብ ያስኩትኝ ኦኬ ኔክስት ምንድነው ያለው የመጨረሻው መጽሐፍ ነው እስኪ ከወቀት ነፃ ነኝ እኔ እንኳን ቲቪ ሾው አላይም ሲል ትንሽ አልከፋኝም ምክንያቱም ኦኬ ምናምን መጽሐፍ ግን ትንሽ ይደብራል መጽሐፍ ላይ ይደብራል እሺ ይሁንልሽ እኔ እኮ የወጣሁት ጋይስ ባይ ዘ ዌይ እኔ በ7 አመቴ በ8 አመቴ የወጣው ሰው ነኝ ከኢትዮጵያ እንግዲህ የህፃናት መጽሐፍ ነው ለዛ ብዬ ያመጣሁልህ እነት እስኪ እሺ I don't know one book አንደኛው የህፃናት አይደለም because በጣም ታዋቂ ስለሆነ ኦኬ በጣም ቀላል ነው ከሱ ልጀምር እሺ ስለ ፍቅር የተጻፈ መጽሐፍ ነው ፍቅር እስከ መቃብር amazing የሆነ እሱ መጽሐፍ ነው that's a book no so ፍቅር እስከ መቃብር የሚባለው ነገር like the saying ከሱ ነው የሚመጣው it's a book መጽሐፍ ነው wow that's dope ፍቅር እስከ መቃብር ምን ማለት ነው death to love to death
በአማርኛ ኤክስፕሌን አድርገው ፍቅር እስከምንሞት ፍቅር እስከሞት በጣም ጥሩ ሁለተኛው ስለ አይጥ ነው ስለ አይጥ ከቨሩ ላይ I don't know I can't explain it to you በጣም Tom and Jerry መጽሐፍ ነው ያልኩት አይጥ why is he saying Tom and Jerry that's crazy በቃ ስለ አይጥ ሳስብ Tom and Jerry ነው የማስታውሰው no መጽሐፍ በኢትዮጵያዊ የተጻፈ መጽሐፍ ቡቱ ምናምን ያለበት I don't even know if that's real አይ ይለፈኝ ይሄ እንኳን ይለፈኝ አላቀውም guys X ሞክር ያለው ምንድነው የሚባለው ሙሽራው አይጥ ፎቶ ምናምን እንደዚህ ነገር አርጋለ I think አስታውሳታለሁ I'm not gonna lie it's like ሻምድጀ ሁላ ነበረ like it's ይለኛል cuz we used to read it so much I have one more that's it okay so ይሄ መጽሐፍ ማለት ነው 3 ክፍሎች አሉት ይሄ ነው ሂንት እንዴ ስንት መጽሐፎች አሉ 3 ክፍል ያላቸው ደግሞ በዚህም ለቃጭኝ እንዳይሆን mostly ስሙን ለመግለጽ ያክል የልጆች something የልጆች መጫወቾች የልጆች ደስታ what is it related to the world የልጆች ዓለም good job መጽሐፍ አታነብ ማለት ግን ከሶስት መጽሐፍ ሁለቱን ትክክል ነው የገመትኩት ነው ሶስቱንም እንደውም ፍቅር እስከ መቃብር የአይጥ ሰርገኛ እና የልጆች ዓለም የአይጥ ሰርገኛ እኮ አይደለም ሙሽራው አይጥ ነው አዎ ሙሽራው አይጥ ግን እውነት ለመናገር ከሆነ ማለት ነው 18 አመት ከዚህ ሀገር እንደወጣ ሰው ይደርሰው ዋው እና ግን ስቲል አላዝንም ሶ ምን እንደምቀጣህ ላስብ ለከቅጣትም አለ ምክንያቱም እስካሁን ድረስ ከተጠየቀው ስንት ጥያቄዎች በጣም ብዙ ኤክስ ነው ያለበት እስኪ ስንት ኤክስ አለኝ I have 20 questions from the 29 so ወድቀሃል That's good though yeah ግን ወድቀሃል still No that's almost 50% almost so ይቅርበኝ በቃ ቅጣት ይቅርብኝ በዚህኛው ለፊኝ በቀጣዩ ጨዋታችን ላይ ማለት ነው እናንተ በምትሰጡ ላይ because ይሄ አሁን it's based on what I know and based on what he knows እናንተ ዓለማዊ ወይም ደግሞ አገራዊ አቀፍ በመታቁት ኮሜንት በመታረጉልን እንጫወታለን ከዛ በቀጣይ ግን ብዙ ኤክስ ከገባበት ተቀጣለ ዲል የምቀጣህ ደግሞ እኔ ትንሽ ይሄ በርበሬ ብላ ምናምን አይመቸኝም ብር ትለያለች ሰው በስና ምንቀጣጣው በስንት ብር አንድ ኤክስ ይገባብን በ20 ብር በአንድ ኤክስ 20 ብር እሺ ቆይ ደስ ይለኛል አዘጋጅቼ ነው መጣው ጥያቄዎችን ድብና አድርጌ አዘጋጅቼ ነው መጣው 50 ጥያቄ ይዤ እመጣለሁ okay and I want to leave like rich we'll do that እሺ እኔም እንደዛ ዝግጅት ብዬ በደንብ እመጣለሁ ከዛ I will cancel out so ግን ካሽ ነው የምፈልገው ካሽ ብቻ yeah ዜል ምናምን no ካሽ አፕ CBE ትራንስፈር ቴሌብር አይሆንም በቃ ካሽ ይዤ ቀርባለሁ guys this was fun ጥሩ ፈተና ነው የፈተነች I'm not gonna lie ከጠበቁት በላይ እሷ ታውቃለች እውነት ለመናገር like what በጣም ብዙ ታስታውሻለሽ ከኔ ከጠበቁት በላይ not too long ago ለኔ 8 አመት ያ ግን የልጅነትሽን ነገሮች ራስ ማስታወስኮ አንድ ነገር ነው ስቲል ናፍቆኛል ልጅነቴ ናፈቀኝ ተመልሶ ላይ መጣ ውሃ ሽቅብ ላይ ወጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ እንደዛ ነው okay well I miss it ያያችሁት ፕሮግራም ይሄን ይመስል ነበር I hope enjoy እንዳደረጋችሁት ተስፋ አደርጋለሁኝ ሌላ more እንድንጫወት የምትፈልጉ ከሆነ ኮሜንት አድርጉልን make sure to subscribe like share comment yep guys subscribe አድርጉ ኮሜንት አድርጉ you know what I'm saying share አድርጉ ቪዲዮ እና ደግሞ በተከታታይ ያበዱ ቪዲዮዎች ይዘን ቀርብላችኋለን እሷ ቻናልም ላይ ያበደ ቪዲዮዎች ይዘን እንደምቀርብ አልጠራጠርም so make sure to like comment share show love peace